ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የቦንጋ ዩኒቨርሲቲ የ2018 ዓ.ም የክረምት በጎ ፍቃድ አገልግሎት የተለያዩ ማህበረሰብ ተኮር ተግባራትን በማከናወን ተጠናቋል። በዚህ የመደምደሚያ ፕሮግራም ላይ ዩኒቨርሲቲው ለማህበረሰቡ ያደረጋቸው ሰብአዊ ድጋፎች ቀጥለው እየተደረጉ ሲሆን በቀጣይም ተጠናክሮ እንደሚቀጥል ተገልጿል። ስንሻው ወንድሙ ተጨማሪ አለው። ዩኒቨርሲቲው በማጠቃለያ የመጨረሻው ቀን በቦንጋ ከተማ አስተዳደር ቀበሌ 01 ውስጥ በዝቅተኛ የኑሮ ደረጃ ላይ የሚገኙ የ8 ልጆች እናት ቤት እድሳት በማስጀመር በዩኒቨርሲቲው የአረጋውያን ማዕከል የችግኝ ተከላ መርሃ ግብር በማካሄድ እንዲሁም ለማዕከሉ አረጋውያን የምግብ የልብስና የጤና እንክብካቤ አገልግሎት መስጠት ላይ በማተኮር የተለያዩ ድጋፎችን በመለገስ ተከናውኗል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርጌኖ እንደገለጹት ተቋሙ ከሚያከናውናቸው ዘርፈ ብዙ ተግባራት አንዱ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን መርዳት መሆኑን ገልጸዋል። አንዲት አቅመ ደካማ ሴት 8 ልጆች ያሏት ባለቤት የሌላት እጅግ አቅመ ደካማ የሆነች ሴት ቤቷን ጎብኝተን ከቀበሌ ጋር በመነጋገር ለይተን ዛሬ ያንን ቤት እንደገና አዲስ አድርገን ለመስራት በዩኒቨርሲቲው በኩል ቃል ገብተን መሰረቱን ጥለን አስጀምረን ነው የመጣ ነው። ቦንጋ ዩኒቨርሲቲ እንግዲህ በማህበረሰብ አገልግሎት ዘርፍ ከሚሰራቸው ተግባራት ዋናውና ቀጣይነት ያለው ይህ የአረጋውያን የማኖር የመንከባከብ ማዕከል ነው። ይህ ማዕከል እንግዲህ የመጀመሪያ ዓመቱን ዛሬ እያከበረ ነው። አንድ ዓመት ያህል 16 የሚያክሉ አረጋውያንን በማዕከል ሰብስቦ ማኖር ከጀመረ አንድ ዓመት ያህል ሆኖታልና የቦንጋ ዩኒቨርሲቲ ጽሕፈት ቤት ኃላፊው አቶ ተረፈ ሀብተ ማርያም ዩኒቨርሲቲው በሚያከናውናቸው ስራዎች ማህበረሰቡ በጎ ተግባራትን በማከናወን ሀገራዊ ኃላፊነታቸውን መወጣት እንዳለበት ተናግረዋል። ዩኒቨርሲቲ የተቋቋመው አንደኛው እስከ 3ቱ ተልእኮዎች አንዱ የማህበረሰብ አገልግሎት ነው። የማህበረሰብ አገልግሎትን ደግሞ ከግቢ ወጣ ብሎ በጋራ መስራት ተገቢ ስለሆነ ዛሬ እንግዲህ አንድ እናት ቤት ጠግነናል። ይህንን በአጭር ጊዜ ውስጥ በ10 ቀን ባልሞላ ጊዜ ውስጥ አጠናቀን ከነበሩበት ደሳሳ ጎጆ አውጥተን በሚያምር ጎጆ እንዲገቡ የማድረግ ስራ የሰራንበት ዕለት ነው ዛሬ። ከዛ በማስከተል እንግዲህ አረጋውያን ቦንጋ ዩኒቨርሲቲ ከሌሎች የሚለይበት ትልቁ ጉዳይ አረጋውያንን በአንድ ማዕከል አሰባስቦ ምግባቸውን፣ መጠጣቸውን፣ አልባሳታቸውን፣ ሕክምናቸውን እና ሌሎች መሰረታዊ የሆኑ ጉዳዮችን አሟልቶ በአንድ ማዕከል ሰብስቦ እየጠየቃቸው መሆኑ ይታወቃልና ኃላፊው ጨምረውም ዩኒቨርሲቲው ከሚያከናውነው የበጎ አድራጎት ስራ ቀጣይነት ያለው እንደሆነ ገልጸው በተለይም በአረጋውያን ማዕከል በአሁኑ ጊዜ 15 አረጋውያንንና 2 ህጻናትን እየረዱ እንደሚገኙም ገልጸዋል። የአረጋውያን ማዕከሉ አስተባባሪ ወይዘሪት ጸጋ አለማየሁ በበኩላቸው ማዕከሉ ለአረጋውያኑ የሚሰጠው አገልግሎት በየዕለቱ እየተሻሻለ መምጣቱን በመግለጽ ዩኒቨርሲቲው ማህበረሰቡም የሚደረገውን የበጎ ድጋፍ ለማዕከሉ እንቅስቃሴ መሰረታዊ ሚና እንዳለ ገልጸው መሰል ሰብአዊ ድጋፎች ተጠናክረው እንደሚቀጥሉ ጥሪ አቅርበዋል። ተግባሩ የበጎ አድራጎት ተግባር ነው። በመንግስት ስራ ብቻ የሚወሰን አይደለም። ሁላችንም የሚመለከት ተግባር ነው። ስለዚህ በዚህ አጋጣሚ እናንተም የሚዲያ ተቋማት መታችሁ ባያችሁበት ሰዓት ያያችሁትን ነገር በተለያየ ሚዲያ ላይ በማዋል ገበያ ላይ በማዋል እውቅናን እንዲያገኝና የተለያዩ ድጋፎችን እንዲያገኝ እንድትሰሩ የሚመለከቱ ህብረተሰብ ክፍሎችም ይህ በጣም ትልቅ ተሞክሮ ነው ለኛ እንደ ተቋም እንደ አካባቢም የለም እንደዚህ አይነት ነገሮች። ስለዚህ ይህን እንደ ጥሩ ተሞክሮ በመውሰድ እንደ ግልም እንደ መንግስትም ቢደገፍ ይበልጥ ተቋሙን ዘላቂ ማድረግ ነገር ይኖራል ብዬ አስባለሁ። በማዕከሉ የሚገኙ አረጋውያንም በዩኒቨርሲቲው ለሚደረግላቸው ድጋፍ ምስጋናቸውን አቅርበዋል። በፕሮግራሙም የዩኒቨርሲቲው ሴቶችና ማህበራዊ ጉዳይ ስራ አስፈጻሚ ወይዘሮ አልማዝ ሀብተወልድ የአረጋውያን ማዕከሉን የስራ እንቅስቃሴ የሚገልጽ ሪፖርት አቅርበዋል። በአጠቃላይ በፕሮግራሙ ላይ ዩኒቨርሲቲው እያደረገ ባለው ማህበረሰብ ተኮር እንቅስቃሴ የመምህራንና የአስተዳደር ሰራተኞች የሚያደርጉት ድጋፍ አበረታች መሆኑ ተገልጿል። በቀጣይም የሚደረገው እንቅስቃሴ ዘላቂ እንዲሆን የሁሉም ባለድርሻ አካላት ትብብር አስፈላጊ መሆኑም ተመላክቷል። በመጨረሻም ከፌዴራል ሴቶች ህጻናትና ማህበራዊ ዋስትና ሚኒስቴር የተበረከተ አልባሳት ለአረጋውያኑ በመስጠት መርሃ ግብሩ ተጠናቋል።
ከግማሽ ሚሊዮን በላይ የሻይ ችግኝ በወረዳው 4 ቀበሌዎች የሚተከል መሆኑን የዴቻ ወረዳ አስተዳደር ገለጸ። የሻይ ችግኝ ተከላ ስራ ከኢኮኖሚ ጠቀሜታው በዘለለ በአፈር አሲዳማነት የተጎዳ መሬት ምርት እንዲሰጥ የሚያስችል መሆኑን የወረዳው አስተዳዳሪ አስታውቀዋል። በከፋ ዞን ዴቻ ወረዳ የሻይ ችግኝ ይፋዊ ተከላ ማስጀመሪያ መርሃ ግብር በባሃና በሻፓ ቀበሌ ተካሂዷል። ለዝርዝሩ ምህረት ማሞ የወረዳው ዋና አስተዳዳሪ አቶ ወንዱ አደመ በዚህ ወቅት እንዳሉት በወረዳው ሻይ ቅጠልን ጨምሮ ህብረተሰቡን ተጠቃሚ የሚያደርጉና የሀገር ኢኮኖሚ እድገት ላይ የላቀ አስተዋጽኦ የሚያበረክቱ የግብርና ስራዎች እየተከበሩ ይገኛሉ ብለዋል። በዚህም በወረዳው የሻይ ልማትን ለማስፋፋት ለአርሶ አደሮች ግንዛቤ የማስጨበጥ ስራ መሰራቱን የገለጹት አቶ ወንዱም ችግኝ ከማዘጋጀት ጀምሮ ለተከላ ስራ የሚሆኑ ቦታዎችን የማዘጋጀት ስራ መሰራት መቻሉንም ገልጸዋል። ይህ የሻይ ተከላ ፕሮግራም ከችግኝ ዝግጅቱ ጀምሮ ከፍተኛ ሆነ ትኩረት ተሰጥቶት በክልል መንግስትም በዞንም በወረዳም ክትትልና ድጋፍ እየተደረገ ዛሬ ላይ ለችግኝ ደርሶ ወደ ተከላ ማሳ ላይ ወርዷል። እንደ አጠቃላይ ከግማሽ ሚሊዮን በላይ ችግኝ ነው ያዘጋጀ ነው በዲንቻ ችግኝ ጣቢያ ላይ። ይህንንም በ31.5 ሄክታር ላይ ተከላውን ለመፈጸም ቅድመ ዝግጅቶችን ጨርሰን ወደ ተከላ ዛሬ ላይ ገብተናል። ተከላ ላይ ስንገባ አጠቃላይ ካሉን 43 የቀበሌ መዋቅሮች 4ቱ ቀበሌዎች ላይ ብቻ ነው በሃሻፓ የባና ቦባ መልዮ የሚባሉ 4 ቀበሌዎች ናቸው የተለዩት። እነዚህም በባለሙያ ምክር ሀሳብ አብዛኛው መሬታቸው አሲዳማ ነውና አሲዳማ መሬት ደግሞ ለሻይ ውጤታማ ነው የሚል ከፍተኛ ጥናት ተደርጎ እነዚህ ቦታዎች ላይ ተከላ ጀምረናል። ይህ ተከላ ደግሞ በስፋት በጣም ትጋትን የሚፈልግ ክትትል የሚፈልግ በመሆኑ ከቦታ ዝግጅቱ ጀምሮ ባለሙያም ይሁን በየደረጃው ያለ አመራር ከፍተኛ ክትትልና ቁጥጥር እያደረገ ዛሬ ላይ ተከላ ጀምረናል። የሻይ ችግኝ ተከላ ስራ ከኢኮኖሚ ጠቀሜታው በዘለለም በአፈር አሲዳማነት የተጎዱ መሬት ዳግም ምርት እንዲሰጡ የሚያስችል መሆኑንም ጨምሮ ገልጿል። የአካባቢን ተፈጥሯዊ የአየር ንብረትና የመሬት ለምነት መጠንን መሰረት በማድረግ የሚካሄደው የሻይ ልማት ለወደፊት የአርሶ አደሩን ገቢና ኑሮ ደረጃ ለማሻሻል ትልቅ ተስፋ የጣለበት ፕሮጀክት መሆኑን ዋና አስተዳዳሪው አቶ ወንዱ አደመ ተናግረዋል። አጠቃላይ የሻይ ተጠቃሚነቱን ያው አጠቃላይ ወደ ከፋ ላለው ማህበረሰብ ብዙም ማስረዳት ባይቻልም ጎረቤታችን ግንቦት ወረዳ ውስጥ ያለው አርሶ አደር የሚጠቀምበትን ሁኔታ ስናይና እኛም ለምን ወደዚህ ወደ አርሶ አደሩ ወደኛ ወረዳ እናመጣም የሚል ክልሉ ከፍተኛ ተነሳሽነት ይሄን ስራ ጀምረናልና አርሶ አደሩ በቀጥታ ተጠቃሚ ይሆናል። ምክንያቱም ያው የእንክብካቤ ሂደቱ በተሻለ ሁኔታ ተይዞ ለውጤት ከደረሰ እንዲደርስም ለማድረግ እኛም ድጋፋችን የተጠናከረ ነው የሚል ነገር ነው አለኝና አርሶ አደሩ እንዲጠቀም ከ3 አመት በኋላ ይሄ ሻይ ራሱን ችሎ በየ14 ቀኑ እየተለቀመ የሚሸጥበት ሁኔታና የገበያ ትስስሩም ቀጣይ እንዴት ይሆናል የሚለው ነገር ከሚመለከተው ክፍል ጋር የምንነጋገራቸው ነገሮች እንደተጠበቁ ሆኖ ለአርሶ አደሩ ብቻ ሳይሆን ለወረዳችንም ተጨማሪ አቅም ተጨማሪ የገቢ እድገት የሚያሳይ ተክል ስለሆነ ይሄን በተሰጠን እቅድ መሰረት የመጨረስና ቀጣይነት ባለው ሁኔታ ችግኞችን የማዘጋጀት ተከላውንም ዘንድሮ ወደ 31.5 ካሰብንበት ያስቀጠልን ወደ 150 እያሳደግን የምንሄድበት ሁኔታ ይኖራል የሚል ነገር ነው አለንና በመጨረሻም የተተከሉ ችግኞችን በአግባቡ በመንከባከብ የጥረታችንን ውጤት በጋራ ማየት አለብንም ብለዋል። የዘንድሮ መርሃ ግብር ከግማሽ ሚሊዮን በላይ የሻይ ቅጠል ችግኞች ይተከላሉ ያሉት ደግሞም የወረዳው ምክትል አስተዳዳሪና የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊም አቶ ወንድሙ ወልዴም ለዚህም የሚሆኑ ዝግጅት መጠናቀቁን አንስተዋል። የሻይ ልማት ስራ ክላስተርን በማድረግ አርሶ አደሩን ተጠቃሚ ለማድረግ እየተሰራ መሆኑን ያነሱት አቶ ወንድሙም በወረዳው 4 ቀበሌዎች ብቻ ከ31 ሄክታር በላይ መሬት በሻይ ቅጠል ተክል ለማልማት ታቅዶ የጉድጓድና የችግኝ ዝግጅት መደረጉንም ገልጸዋል። 302377 ችግኝ አዘጋጅተናል። ይሄም በአጠቃላይ ሊይዝ የሚችለው 31.5 ሄክታር መሬት ይፈልጋል። ይሄ ቦታ ደግሞ የት ይተከላል የሚለውን ቅርብ የሆነ ለውሹ ሻይ ልማት ለፋብሪካው ቅርብ የሆነ ቀበሌዎችን መርጠናል። ራሱ ሻፓን 1 ብለን ቦባ መሎ 2 ብለን ባህና የባ ላይ መርጠናል። ወደ ማሳ ልየታ ከገባን በኋላ ቀጥታ ወደ እርሻም ገብተናል። ስለዚህ ወደ እርሻ ከገባን በኋላ አሁን ባለው ሁኔታ የሻይ ተከላው
በራሱ ለአካባቢው አዲስ ነው፣ ለማህበረሰቡ አዲስ ነው። አይደለም ለአርሶ አደር፣ ለኛ ለባለሙያው ለአመራርም አዲስ ነበር። ስለዚህ ይህንን ስራ ራሱ ቀበሌው ብቻ ቅድም የተጠራው 4 ቀበሌ ብቻ አይችልም። አጎራባች የሆነ ቀበሌዎችን ደግሞ አጋጣሚ እኛ ጋር ዘንድሮ በገቢ የተገኘው ወረዳው ገንዘብ የተገዛ 2 ሲኖ ነበር። አጎራባች ላይ ያሉትን ቀበሌዎች ከዋሾ ኦላ፣ ከዋሾ ቆፍራ እንደዚሁ ደግሞ ከኩቲ፣ ከዮካ፣ ከሾራ፣ ከኡፋ፣ ከገበራ፣ ከዱቢዮ ከተለያዩ ቀበሌዎች ወደዚህ በማምጣት እንደገና ደግሞ ወደ ቦባ መለው የሚቀርቡትን ሙቴንና መስቀላን ወደ ቦባ መለው ሄዶ እንዲደግፉ በማድረግ እንደዚሁም ደግሞ ክረምት በጎ ድጋፍ አንዱ አካል የሆነውን አሳትፈን ማሳ አዘጋጅተን እስካሁን በነበረው ተከላ አንጀመርንም ነበር። ዛሬ ደግሞ በሁሉም ቀበሌዎች በአራቱም ቀበሌዎች በመጀመር ልኩ ባህና ሻፓ ላይ የማስጀመሪያ የተከላ ፕሮግራም አድርገናል። ይህም በተቋማትና በአርሶ አደሮች ማሳ ላይ የሚተከል ነው ያሉት አቶ ወንድሙም ቀጣይም ዘርፉን ለማስፋፋት በትኩረት እየተሰራ መሆኑን ጠቁመዋል። አጥር ያስፈልጋል፣ እንክብካቤ ያስፈልጋል። እንደ ቡና ሰርቆ ሸምጥጦ ወስዶ ሰው የሚሸጥበት የሚያጠፋበት አይደለም። ቢሸመጥጥ ቢሰርቅ ቢወስድ የትኛው ፋብሪካ ላይ ወስዶ ያስገባል። ስለዚህ በጣም ክትትሉ ቁጥጥሩ ሰፊ ስለሆነ ይህንን ደግሞ በጣም ተከታትሎ አርሶ አደር አንድ ምርት መስጠት እስከሚችል ድረስ አሁን ተከላው ራሱን እስኪችል በጣም ቀን በቀን ክትትል ያስፈልጋል። የቀበሌ ባለሙያ ክትትል፣ የወረዳ ባለሙያ ክትትል፣ የምድብተኛ አመራር፣ የቀበሌ አመራር እንደገናም ደግሞ ማህበረሰቡ ራሱ ተቋማቱ ራሱ ይሄንን መከታተል በጣም ያስፈልጋል ማለት ነው። ስለዚህ ምርት ከሰጠ በኋላ እንደሌላው ሰብል ደግሞ በአመት አንድ ወይ 2 ምርት የሚሰጥ አይደለም። በወር 2 እና 3 ምርት የሚሰጥ ከመሆኑም አንፃር ይሄንን የመሰለ ሀብት በጣም መጠቀም እድለኝነት ነው። አሁን ደግሞ ዘንድሮ ይሄንን ያስጀመርንበት 4 ቀበሌ ላይ ያስጀመርነውን ቀሪ ቀበሌዎች ላይ እናሰፋለን። በጣም አስፍተን ስንሄድ ምርቱ በጣም ብዙ ከሆነ ከፍተኛ ከሆነ እዚሁ ራሱ ፋርም ወይም የራሱ የሆነ ፋብሪካ ማቋቋም ይቻላልና እስከዚህ አቅደን ነው እየድን ያለ ነው። ካሁን በኋላ ደግሞ የተተከለውን ሰው ሳይሰላች መከታተል መጠበቅ፣ አሁንም ደግሞ የቀረችን ቀን አጭር ስለሆነች እየተከሉ እየቆፈሩ እየተንከባከቡ መሄድ በጣም ይጠበቃል የሚል ሀሳብ ነው አለን። የሻይ ተክል ለረጅም ዓመታት ዘላቂ ገቢ የሚያስገኝ በመሆኑም የህብረተሰቦቻቸውን ገቢ ለማሳደግና ተጨማሪ የስራ ዕድል ለመፍጠር ያስችላል ሲሉ የሻይ ችግኝ ተከላ መርሃ ግብሩ ላይ የተገኙት አርሶ አደሮችና የቀበሌ ነዋሪዎች ተናግረዋል። ላይ ከብዶን ነበረ፣ አጀማመሩ ከብዶን ነበረ። ከኋላ ግን እንግዲህ የተስማማን አማራጮችን ሁሉ ያመቻቸን ይህንን ስራ ብዙ አቅም ጨርሰን ነው ሰራነው። ይሁን እንጂ እንትኑ አዲስ ነው፣ ተግባሩ አዲስ ነው ለኛ። እንደ አዲስነቱም ሳይሆን ሰው በፍላጎት እየሰራ የራሱን ከቤተሰቡ ቡና አስፈልቶ ይዞ እስከዚህ በመድረስ ይህንን አቅም ሁሉ የአመራር አቅምና የወረዳም አቅም አለ፣ የቀበሌ አመራሮችም አቅም አለ። በዛ ልክ ይሄ ሁሉ እንደተሰራ ነው የሚያውቁ። የሻይ ችግኝ ተከላ ዘመቻ ስራ ይሄ ዴቻ ወረዳ በዋናነት ለዘንድሮ ለመጀመሪያ ጊዜ ነው። ዴቻ ወረዳችን ካሉት ቀበሌዎች አንደኛውን ደረጃ ይዞ እንደ ክላስተር ያሉ ቀበሌዎች እንዲደግፉና በድንበር ዘለል ያሉትን ልማት ድጋፍ መነሻ በማድረግ ወረዳ መንግስት ባስተባበረን ልክ ይህንን ክላስተር ስንደግፍ የጋራ ትምህርት ቤት በመሆኑ የጋራ ተቋም በመሆኑ ይህንን የጋራ ልማት አለምተን ቀጣይ ትምህርት ቤታችን ለማሳደግም የስራ እድል ፈጠራም የሚሆን ተክል በመሆኑ እህንን ደግፈን በችግኝ ተከላ ወቅት የቀረበላቸው ሙያ ድጋፍ ተነሳሽነታቸው እንዳሳደገ ገልጸው የተተከሉ ችግኞች እንዲጸድቁና ለውጤት እንዲበቁ አስፈላጊውን እንክብካቤ ለማድረግ ዝግጁ መሆናቸውን አረጋግጠዋል። በዚህም የተጀመረው የሻይ ችግኝ ይፋዊ ተከላ ፕሮግራም በወረዳው ሻፓና በሃ ቀበሌ የተደረገ ሲሆን የባና ቦባ መለዮ ቀበሌዎችም የሚተከሉ ይሆናል። በተከላ መርሃ ግብሩ ላይ የዴቻ ወረዳ ረዳት መንግስት ተጠሪዎችን ጨምሮም ከፍተኛ የስራ ኃላፊዎች፣ አርሶ አደሮችና ወጣቶችና ሴቶችም ተሳታፊ ሆነዋል። በከባድ የሙስና ወንጀል በተጠረጠሩ 41 የገቢዎች ሚኒስቴር ባለሙያዎችና ግብረ አበሮቻቸው ላይ ፍርድ ቤቱ የ14 ቀን የምርመራ ጊዜ ፈቀደ። ባለሙያዎቹ ከገቢ አሰባሰብ ጋር በተያያዘ ከከባድ የሙስና ወንጀል የተጠረጠሩ መሆናቸውን ገልጿል። ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የተገኘ መረጃ መቅደስ ተሾመት አቀርበዋለች።
ፖሊስ የተፈጸመ ወንጀል በመደራጀት የተካሄደ የኢኮኖሚ አሻጥር በመሆኑም ሰፊና ውስብስብ መሆኑን ገልጸው የደረሰውን የጉዳት መጠን በኦዲት ለማረጋገጥና በቂ ማጣሪያ በማድረግ የምርመራ መዝገቡን አደራጅቶ ለማቅረብ የ14 ቀናት የምርመራ ጊዜ እንዲፈቀድለት ጠይቋል። የጉዳት መጠኑን በቀጣይ ቀጠሮ ይፋ እንደሚያደርግ የገለጸው ፖሊስ ተጠርጣሪዎቹ በዋስ ቢለቀቁ ምስክሮችን ሊያባብሉና ሰነዶችን ሊያጠፉ ስለሚችሉም የዋስትና ጥያቄን ተቃውመዋል። የተጠርጣሪ ጠበቆች በበኩላቸው ፖሊስ ያቀረበው ጥርጣሬ በቂ እንዳልሆነ የተጠረጠሩበት ጉዳይም በጥቅሉ የቀረበ መሆኑን በማንሳት መርማሪ ፖሊስ ይህን ያደረገው ጊዜ ለመግዛት ብቻ ነው ሲሉ ተከራክረዋል። በተጨማሪም የተጠርጣሪዎችን የጤና ሁኔታና የማቆያ ቦታ ጥበትን ምክንያት በማድረግ ደንበኞቻቸው በዋስትና ወጥተው በውጭ ሆነው እንዲከራከሩም ጠይቀዋል። የግራ ቀኙን ክርክር በዝርዝር ያዳመጠውና የፖሊስን የምርመራ መዝገብ የተመለከተው ችሎቱም በቂ ጥርጣሬ መኖሩን ከመዝገቡ በመረዳቱና የደረሰው የጉዳት መጠንና የግለሰቦች ተሳትፎን ለይቶ ማቅረብ አስፈላጊ መሆኑን አስገንዝበዋል። በመሆኑም ፖሊስ የጀመረውን ማጣሪያ አጠናክሮ እንዲቀጥል ጉዳያቸው መታየት ከጀመረበት ከሐምሌ 30ና ነሐሴ 1 ጀምሮም የሚታሰብ የ14 ቀናት የምርመራ ጊዜ ፈቅደዋል። የተጠርጣሪዎችን የጤና ሁኔታና አያያዝን በተመለከተ አስፈላጊውን ሁሉ እንዲደረግ ትዕዛዝ ተሰጥቷል። መዝገቡን ለመመልከትም ለነሐሴ 14ና 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የኢትዮጵያ ሀገራዊ ምክክር ጉባኤ የተለያዩ ሀሳቦች በነጻነት እንዲንሸራሸሩ በማስቻል ነባር ችግሮችን በምክክር ለመፍታት ሰፊ እድል መፍጠሩን ተመካካሪዎች ገለጹ። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 ተመካካሪዎች በ8 አበይት አጀንዳዎች ላይ የጋራ መግባባት ለመፍጠር ትልቅና አሳታፊ ምክክር እያደረጉ ናቸው። ዘገባው የኢዜአ ነው። ዝርዝሩን ተከታትለን እንመለስ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ይገኛል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 ተመካካሪዎች በ8 አበይት አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅ አሳታፊ ምክክር እያካሄዱ ይገኛሉ። አስተያየታቸውን ለኢዜአ የሰጡ ተመካካሪዎች በምክክሩ እየተነሱ የሚገኙትን ሀሳቦች ለዘላቂ ሀገር ግንባታ አስተዋጽኦ የሚያበረክቱ ናቸው ብለዋል። ከተመካካሪዎች መካከል የሲቪክ ማህበረሰብ ተቋምን በመወከል እየተመካከሩ የሚገኙት ተመካካሪ ዶክተር አብዲሳ አበበ እንደገለጹት ምክክሩ ከመላው ኢትዮጵያ የተውጣጡ የህብረተሰብ ክፍሎች እየተሳተፉበትና ሁሉም ሰው ሀሳቡን በነጻነት እያቀረበበት ይገኛል። ምክክሩ የተለያዩ ሀሳቦች ያለ ገደብ እንዲነሱ እድል መፍጠሩን ጠቁሞ ይህም ችግሮችን አሳታፊ በሆነ መንገድ በመመካከር ለዛሬ ብቻ ሳይሆን ለነገ የሚበጅ መፍትሄዎችን ማምጣት እንደሚያስችል በተመካካሪዎች እየተነሱ ያሉ ሀሳቦች ኢትዮጵያን ወደ ዘላቂ ሰላም ከፍታና እድገት ለማሻገር እንደሚያግዝ ገልጸው ሂደቱ ለሀገሪቱ የዲሞክራሲ ስርዓት ግንባታም ከፍተኛ አስተዋጽኦ አለው ብለዋል። የሲዳማ አርነት ንቅናቄ ፓርቲ ተወካይ ስማቸው እንግሶ በበኩላቸው በኢትዮጵያ ታሪክ በርካታ ህዝብ በአንድ ላይ ሲመካከር የመጀመሪያው መሆኑን ገልጸው በምክክሩ እየተነሱ ባሉ ሀሳቦች ላይ በመምከር ወደ አንድ የጋራ መግባባት እየተመጣ መሆኑን ጠቁሟል። ምክክሩ ለችግሮች ዘላቂ መፍትሄ ለማበጀት ትልቅ እድል መፍጠሩን ጠቁመው ይህም የተሻለች ሀገርን ለመጪው ትውልድ ለማስረከብ እንደሚያግዝ ገልጸዋል። ሀገራዊ ምክክሩ ኢትዮጵያ ህብረ ብሔራዊነቷን በማጠናከር ከአፍሪካ አልፋ በዓለም አቀፍ ደረጃ አዎንታዊ ሚና እንድትጫወት የሚያስችል አስተዋጽኦ እንዳለው ገልጸዋል። ወደ ስፖርት ዘገባ አለፍን። ስፖርት በአካል ብቃትና በስነ ልቦና ጠንካሮች እንድንሆን አግዞናል ሲሉ በቦንጋ ከተማ የሚገኙ ስፖርተኞች ተናገሩ። የከተማ አስተዳደሩ ባህል ቱሪዝምና ስፖርት ጽሕፈት ቤት በበኩሉ 10 የሚሆኑ የተለያዩ የስፖርት ማሰልጠኛ ማዕከላት እንዳሉ ጠቁሟል። እነዚህንም ለማብቃት ተቋማዊ ድጋፍና ክትትል እየተደረገ ይገኛል ብሏል። ታደሰ ወልደሰንበት ያዘጋጀውን ምህረት ማሙት አቀርባለች። የውሹ ማርሻል አርት ማሰልጠኛ ማዕከላት ወጣቱን በአካል ብቃትና በስነ ምግባር በመገንባት አስተዋጽኦ እያበረከቱ ከሚገኙ ማሰልጠኛ ማዕከላት በዋናነት ይጠቀሳል። ማዕከሉ በ1994 ዓመተ ምህረት በሙከራ ደረጃ ከጀመረበት ጊዜ አንስቶም ብዙ ህጻናትን በስፖርት እያበቃ መቆየቱን የማዕከሉ መስራችና ስራ አስኪያጅ ማስተር ብዙአየሁ ዮሐንስ ተናግረዋል። ማዕከላችን የጀመረው ከ1998 ጀምሮ ህጋዊነትን ይዞ እስካሁን ድረስ እዚህ ደርሷል። ነገር ግን እኔ ማርሻል አርትን ስጀምር በ1990ዎቹ ጀምሬ ያለው እስከ 94 ባለው አሰልጣኝ ይደግፈን ነበር። አሰልጣኛችን ደግሞ ለቆን ከሄደ በኋላ እኔ ራሴ በግል ልጆችን ከ1994 ጀምሬ
ኢንፎርማል በሆነ መልኩ አሰራ ነበር። ነገር ግን በኢትዮጵያ ውሹ ፌዴሬሽንም ሆነ ከብላክ ቤልት በኋላ ጀምሬ የሰራሁት ከ98 ጀምሮ እስካሁን ድረስ በጽናት ስፖርቱን እያሰራው እገኛለሁ። ያው የማዕከላችን ዋና ዓላማ ምንድነው? ወጣቱ ዜጋ ወይም ወጣቱ ትውልድ በስነ ምግባር በአእምሮና እንዲሁ በመልካም ነገር ጎልብቶ እንዲገኝ ስለሆነ እስካሁን ድረስ መልካም ነገሮችን የሰራን ከመንግስት ጋር ከባህል ቱሪዝምና ስፖርት ጽሕፈት ቤት ጋር በመቀናጀት ወጣቶችን እያሰራን ከ20 ዓመት በላይ እዚህ ደርሰናል። በቆይታው ብዙ ውጣ ውረዶች እንዳጋጠሙ የተናገረው ስራ አስኪያጁም በዚህ ሂደት ውስጥም የሚመለከታቸው የመንግስት መዋቅሮች ድጋፍና ክትትል ጠንካራ ስለመሆኑም ገልጸዋል። ቦንጋ ከተማ አስተዳደር መዘጋጃ ቤት ቦታ ሰጥቶናል። በተወሰነ መልኩ 90% የአዳራሽ ግንባታችን ጨርሰን ወደዛ ቦታ ኦልሬዲ ማዕከል ከፍተን ለመንቀሳቀስ ብንሞክርም ምናልባት ቦታው ወይም አካባቢው ብዛት ህዝብ ስለሌለው ያ ቦታ ላይ ትንሽ ጊዜ ሊፈጅብን ይችላል። ነገር ግን መንግስት መደገፍ የሚገባውን ነገር ደግፎናል። ቦታ ነው ትልቁ ችግራችን ቦታ ነው። ይሄን ቦታ ደግሞ ሰጥቶናል። ይሄ ቦታ በቀላል የተገኘ ነገር አይደለም። በጣም ዋጋ ከፍለንበታል። ለመኖሪያ ሳይሆን የተሰጠን የስፖርት ማዕከል እንድንገነባ ነው። ገንብተን 90% በላይ ግንባታው አልቆ ቀጣይ ከተማውም የተስፋፋ ሲሄድ ያ ቦታ ላይ ራሱን የቻለ ስታንዳርድ እንደ ክልልም ያሰብነው ነገር አለ። ኢትዮጵያ ውሹ ፌዴሬሽን በዚህ አካባቢ ላይ መጥቶ ሌላ አካባቢ ነው ልጆችን ወስደን የምናስፈትነው። እዚህ ቦንጋ ላይ ፈተና እንዲሰጥ ከማድረግ አንጻር ያ ችግራችን ተቀርፏል። ቀጣይም ወላጆች ህጻናትን ወደ ማዕከሉ በመላክ ተባባሪነታቸውን እንዲያረጋግጡም አንስተዋል። ስፖርት በሙሉ ጤንነትና በስነ ምግባር ታንጾ እንዲያድጉ እንዳደረጋቸው የገለጹት ከማዕከሉ ሰልጣኞች መካከል ኢንተርናሽናል ኢንስትራክተር እንድሪያስ ናስር፣ መቅደስ ወንድዬም፣ ሙሉ ብርሃን ወዳጆና ኢንተርናሽናል ኢንስትራክተር ሚኪያስ አሰፋ ናቸው። ቤት መዋል ጥቅም የለውም። ቤት ስንውል የተለያዩ ሰፈር መዞር፣ የተለያዩ ቦታዎች አልባሌ ቦታዎች ላይ ልንወጣ እንችላለን። ስፖርት ስንመጣ ግን የባህሪ ለውጥ የማግኘት እና የራሳችንን አእምሮአችንን ጤነኛ ለማድረግ ከበሽታ ራሳችንን ለመከላከል ይረዳናል። ስፖርት የምንሰራው አንደኛ ልጆች ሰፈር ላይ ሲውሉ ወደ ሱስ ይወድቃሉ፣ ወደ ቁማር ቦታ ይሄዳሉ። ይሄን ለመከላከል ስፖርት ቤት ሲመጡ አንደኛ ጸባይተኛ ተማሪ ይሆናሉ። ሁለተኛ ደግሞ ወደ ስፖርቱ ወደ ትምህርታቸውም እንትን ይላሉ። ይሄንን ለማለት ነው። ሌሎች ህጻናት ወደ ማዕከሉ ሲመጡ በጥሩ ስነ ምግባር እንደሚያድጉም በአርአያነትም አንስተዋል። ህጻናት በስፖርት ሲያድጉ የአካል ብቃት ብቻ ሳይሆን ወንድማማችነትን እንደሚማሩ የተናገሩት ወላጅ አቶ አይቻልም አየለም ህጻናት በስነ ልቦና ጠንካራ እንደሚሆኑም አስገንዝበዋል። አንደኛ በስነ ልቦና ጠንካራ ናቸው። አካዳሚካልም በጣም ውጤታማ ናቸው፣ ጠንካራ ናቸው፣ ሙሉ ናቸው፣ በራስ መተማመን ኮንፊደንስ አላቸው እና ወጥቶ ፊት ለፊት ራሳቸውን የማስተዋወቅ የመግለጽ አቅም አላቸው። እኛ እንፈራለን ከቤተሰብ ወጥተን ቀጥታ ስለምንሄድ ዩኒቨርሲቲ ለኛ አዲስ ነው የሚሆነው። እዚህ ስፖርቱ ማህበረሰብ ስታዩ አሁን እነዚህ እዚህ ውስጥ ከፈኛ የሚያወራ ወጣት ብቻ አይደለም ያለው፣ ከፈኛ ማያውቁ አሉ፣ አማርኛ ብቻ የሚያወሩ አሉ። እዚህ ትንሿ ዩኒቨርሲቲ አሁን እነዚህ ልጆች ውስጥ ያለ እኔ በጣም ነው ደስ የሚለኝ። ምክንያቱም እዚህ ጓደኝነት ፈጥሮ ከለመደ ወደ ከፍተኛ ትምህርት ተቋም አንድ ልጅ ሲሄድ ምንም ፍርሃት አይሰማበትም፣ ባዳነት ስሜት አይሰማውምና አሁን ይሄን እንድለምድ ስለፈለኩኝ ነው ወደዚህ ያስገባሁት። በመግባቱም እዚህ ተቋም እዚህ ውሹ ማሰልጠኛ ውስጥ ማስተር ሙዛየው ጋር ካስገባው ወዲህ ያሉ ብዙ ለውጦችንም እያየው ነው። አንደኛ የስነ ልቦና በጣም ደስ የሚል ነገር እያየሁበት ነው። ስርዓት እየተማረ ነው። ራሱን የመግለጽ ሁኔታ ነው እያየሁበት እየተረዳሁበት ነው። ምግብ እምቢ ብሎ ያስቸግረኝ ነበርና ምግብ እየበላ ነው ያለው። አሁን ደስ የሚለው አልፎ አልፎ ቋንቋዎችን ትምህርት ቤት ማያገኛቸውን ቋንቋዎች እየለመደ ነውና ከዚህ አንጻር ከተለያየ ቦታ ካየሁት አንጻር ነው ወደዚህ እንደገባም በዛነቱ ታንጾ እንደወጣም ስለፈለኩኝ ነው ያስገባሁት። በከተማ አስተዳደሩ ወደ 10 የሚጠጉ የስፖርት ማዕከላት እንዳሉት ያስገነዘቡት የቦንጋ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ወይዘሮ ቅድስ ፍቃዱም በጽሕፈት ቤቱ ድጋፍና ክትትል እየተደረገ መሆኑንም ገልጸዋል። እንደ ቦንጋ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት በቦንጋ ከተማ ደረጃ ያሉንን በ10 አይነት የስፖርት ዘርፍ የሚሳተፉ ወጣቶች አሉ፣ ማዕከላትም አሉ። በየቦታው በሰርከስ አለን፣ በውሾ አለን፣ በወርልድ አለን፣ በኢንተርናሽናል ቴኳንዶ አለን፣ እግር ኳስ አለን። ስለዚህ በብዛት አሉ ማለት ነው። እነዚህን በጽሕፈት ቤት ደረጃ
ድጋፍና ክትትል ይደረጋል። አስፈላጊው ድጋፍም እየተደረገ ያለ ነው። በስልጣናቸው የበቁ ወጣቶችን በተለያዩ ውድድሮች ለማሳተፍ ዘርፈ ብዙ ተግባራት እየተከናወኑ ስለመሆናቸውም አመላክተዋል። በመጨረሻም ስፖርትን የህዝባዊ መሰረት ለማስያዝ እየተሰራ ስለመሆኑ የጠቆሙት ወይዘሮ ቅድስት ለዚህም የስፖርት ምክር ቤት ለማቋቋም ቅድመ ዝግጅቶች እየተደረጉ ይገኛሉም ብለዋል። ባለ ቦታ እንዳይውል ቢያንስ ስፖርት እንዲሰራ ቢፈቅድ ስፖርት ቦታ ሄድኩም ብሎ ሌላ ቦታ እንዳይቀር ደግሞ ክትትል ቢያደርግና አሁን የቦንጋ ከተማ የስፖርት ምክር ቤት ምስረታ በቅርቡ ይኖራል። ህዝባዊ ከማድረግ አንፃር ሁሉም ድርሻ አለው። በሁሉም ዘርፍ ሁሉም ስፖርተኛ ቢሆንና እንግዲህ ስፖርት እንደሚታወቀው እድሜ፣ ጾታ አይገድበውም፣ አይለየውም። ስለዚህ እሱን ቢሳተፍና በዚህ ክረምት ደግሞ እኔ ጥሬን ማስተላልፈው ቅዳሜ ቀን ጠዋት የአካል ብቃት እንቅስቃሴዎች አሉ። ለዚህ ወጥቶ ቢሳተፉና ጤናቸውን ቢጠብቁ የሚል መልእክት ነው ያለኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።